ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ። አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። አሁን ደግሞ ተፈናቃይ ልጅ ማጋነን አለ። ማጋነን ዋጋ የለውም። ያለውን ቁጥር አውቆ ወደ ቦታው መመለስ ግን ጠቃሚ ይሆናል። ይሄ ማለት ኢትዮጵያ በሚቀጥሉት 5-10 ዓመታት ከውጭ እርዳታ መቀበል ታቆማለች ያላችሁ እንደሆነ አታቆምም። ግን እኛም መርዳት ቢፈልጉ ደጋግ ሀገራት፣ ደጋግ ኩባንያዎች፣ ደጋግ ግለሰቦች ኢትዮጵያ ለመርዳት ቅልብ ሆነ ያላቸው ግን ስንዴ ከሚያግዙን ትምህርት ቤት ይገነቡልናል፣ ሆስፒታል ይገነቡልናል፣ ከጨከኑ መንገድ ይገነቡልናል። እሱን እንፈልጋለን። እኛ ይቅር ያልነው ስንዴውን ነው እንጂ የሚያግዘን አቅም ካለ ጠቅለን ከችግር እስክንወጣ አያስፈልገንም ማለት አይደለም። ሰዎች ግን የሚገርማችሁ ነገር ለኢትዮጵያ የሚናገሩት እርዳታ ቁጥር ትልቅ ነው። ከነሱ ውስጥ አንድ ሃይስኩል ለመገንባት ፍላጎት ያለው ግን አታዩ። ኢትዮጵያ የተከበረው ምክር ቤት መለመኛ ሆናለች። እነዚህ ኃይሎች ዓለም ላይ ወጥተው 40 ሚሊዮን 50 ሚሊዮን ኢትዮጵያ ተርቧል ብለው ከለመኑ በኋላ የሚያግዙት ግን 1-2 ሚሊዮን ነው። መለመኛ ነው የሆነው። ቁጥራችን ከፍ ካልተደረገ አይገኝም። ከፍ አድርጎ ተናግረው ትንሽዬ ይገኛል። እሱ ከሷ ውስጥ ደግሞ ምን ያክል ነው ይመጣል አላውቅም። መጨከን ይፈልጋል። አብረን ብንጨክን ጥሩ ነው። ብንጨክን ጥሩ ነው። ፖለቲከኞችም የሚዲያ ሰዎችም ብታስቡበት ጥሩ ነው። ይሄ የግል የምናምን የፓርቲ ጉዳይ አይደለም። እንደ ኢትዮጵያ ይበቃናል። ደግሞም እንችላለን። ዝርዝር ጉዳዩ ሲጠናቀቅ በጋራ የምናየው ይሆናል። አሁን እኔ ያለኝ ጉዳይ ግን ተረጅነት መጥፎ ካንሰር ነው። እየተረዳን በቀን 3 ከምንበላ በገዛ አቅማችን 2 በልተን ቢቀርብን ይሻላል ከነ ክብራችን።